እስልምና ውስጥ የታላቅነት መስፈርቱ ኢነ አክረመኩም ዒንደላሂ አትቃኩም። ዘርህ አያስከብርህም፣ ቀለምህ አያስከብርህም፣ ገንዘብህ አያስከብርህም፣ ማህበራዊ ደረጃ አያስከብርህም። አላህ ዘንድ የሚያስከብርህ ልብህ ውስጥ ያለ የአላህ ፍራቻ። ኢነላሃ ላ የንዙር ኢላ ሱወሪኩም ወላ ኢላ አጅሳዲኩም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ወደ እናንተ ገጽታ፣ ወደ ሰውነታችሁ ቀጭንና ወፍራም መሆናችሁ፣ ጥሩ ያማረ ቁመና ወይም ደግሞ ጎስቋላ መሆናችሁ እሱ አይደለም የሚያየው። አላህ እሱን አይመለከትም። ወላኪን የንዙሩ ኢላ ቁሉቢኩም አዕማሊኩም፣ ወደ ልቦናችሁና ወደ ስራችሁ ይመለከታል አሉ ነቢ ሰለላሁ ዐለይሂ ወሰለም። አንድ አባት ተጠየቁ፣ በምድር ላይ ትልቁ ሸክም ምንድነው አሏቸው። ብረት መሸከም፣ ዕቃ መሸከም፣ ብዙ ሐሳብ ይመጣልናል ጭንቅላት ላይ እንዲህ ተብላችሁ ትጠየቁ። ሰውየው ምን አሉ? ምንም ነገር አለመሸከም አሉ። ትልቁ ሸክም ምንም ነገር አለመሸከም፣ ያለ ዓላማ መኖር፣ ያለ ኃላፊነት መኖር፣ ያለ ተጠያቂነት መኖር፣ ይሄ ነው ትልቁ ሸክም። ዓላማ የለሽ ሰዎች የተሸከሙትን ሸክም ማንም አልተሸከም። ሕይወትን በዓላማ ልንመራ ይገባል። ሰላትን ረሳናት። ወላሂ ረሱል ዓለይሂ ሰላቱ ወሰላም ኡመቶቼ አደራ ሰላትን አደራ የጀነት ቁልፍ ናት እያሉን፣ እኛ ግን ከሰላት ዝንጉ ሆነናል። ያ ጀማዓ ሚዲያ ላይ ስንት ደቂቃዎችን ነው የምናባክን? ያችን ደቂቃ ያ አላህ፣ እኔ ወላሂ አንዳንዴ ይገርመኛል። አላህ በቀን 24 ሰዓት ሰጥቶ ከ24 ሰዓቱ እኛ ለአላህ 1 ሰዓት መስጠት ከበደ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ያችን ሰዓት የምናጣበት ጊዜ እኮ ይመጣል። ወላሂ አራቀን፣ በጣም ቅርብ ነው። እኛ የውሸት ተስፋ ለነፍሳችን ሰጠናት እንጂ ቢላሂ አለይ ወንድሞቼ እንጠንቀቅ። ወላሂ ሞት የሚባል ነገር አዘናግቶ ነው የሚወስደን፣ አያስፈቅደንም። ይሄ የሚያሞግስ የሚወድ ሁሉም ሰው ይረሳል። ወላሂ የሚረሳህ እኮ ያ አኺ ወዲያው ነው። ደግሞ ስምህን ራሱ ይቀይሩታል። አንተ ከሞትክ በኋላ እኮ ጂናዛ ነው በቃ። ኩራት ለአላህ ብቻ የሚሰጥ ነው። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ላ የድኹሉ ልጀነተ መን ካነ ፊ ቀልቢሂ ሚስቃለ ዘረቲን ሚነል ኪብር አሉ። በልቡ ላይ የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም አሉ። ሰሃቦቹ በጣም ተደናገጡና ያ ረሱሉላህ አሉ ሰለላሁ ዐለይሂ ወሰለም ኢነ ረጁለ ዩሒቡ አን የኩነ ተውቡን ሐሰን ወነዕሉሁ ሐሰን። ሰውየው ቆንጆ ልብስ መልበስ ይፈልጋል። ሰውየው ቆንጆ ጫማ መልበስ ይፈልጋል። ይሄ ነው እንደ ኩራት አንቱ የአላህ መላእክተኛ ብለው ጠየቋቸው። ላ ይሄ አይደለም። ለዚህ እንደው ምን አሏቸው? ኢነላህ ጀሚሉን ዩሒቡ ጀማል አሏቸው። አላህ ቆንጆ ነው፣ ቆንጆ ነገር ነው የሚወዱ አሉት። አላህ የሰጠን ጸጋ ማሳየት፣ አላህ የሰጠን ውብ ነገር ማሳየት አላህ የሚወደው እንጂ አላህ የሚቆጣበት አይደለም። ቆንጆ ገንዘብ ሰጥቶ ሁሌ ነጭ ሽሮ የምትበላ ከሆነ ትጠየቃለህ። አንተ ለምን ስጋ ያልበላው እንዴ? አይ አላህ ይቆጣብኛል። ለምን ይቆጣባል? ይሄን የሚለው ሰው ምን ስለሆነ መሰላችሁ? ቋጣሪ ነው። አውቆ ነው በዲን የሚያሳብበው። አብላ የወጥ ሽታ ያጡ የስጋ ሽታ ያጡ ሰዎች አብላ፣ ኒዕማን ገንዘብን አሳይ። አላህ ከሰጠ ነገር ልበስ። የለበስክበት ሱጁድ ነው የምትደፋበት። ምን ችግር አለ? እጅግ በጣም ደካማ ባለበት አካባቢ ስትሆን ደግሞ መካከለኛውን ቀልባቸውን ደግሞ እንዳይሰበር። አይ እኔ ትንሽ አሁን መራብ ፈልጋለሁ፣ የለም ብላ። ውሸታም ይማን ይሄ? መልበስ ካለብህ ልበስ። ጠረን ጓደኞች እንዳይከፉ ጥሩ ሽቶ ተቀባ። አላህ ከሰጠ ተቀባ፣ ካልሆነ ደግሞ ጥሩ ክብራችን፣ ሸረፋችን፣ ዒዛችን፣ ሁለመናችን በዱንያም በአኸራም ወላሂ የአላህ ኪታብ ነው። ይሄ ኪታብ ነው። ወላሂ
ቦታ እንስጥ በመማር ውስጡ ባለው ነገር በመስራት በማስተማር በማስተላለፍ والله ማለት ነው ለቁርአን ቦታ እንስጠው ኢንሻአላሁ ተዓላ ሁሉ ነገር ይስተካከልልናል والله ቁርአን እኮ ኢማን ቢኖርና ቁርአንን ጓደኛ አድርገን ብንይዘው والله ሰው ልጅ ጓደኛ ባላስፈለገ ዛሬ የቀልብ መቁሸሽ ነው ቁርአንን ጓደኛ አድርገን እንዳንይዘ ያደረገን ለዛ ነው ዑስማን ኢብኑ አፋን ረዲየላሁ ዐንሁ ምን ይላሉ ለው طهرت قلوبكم لما شبعتم من كتاب الله الله كما يفلقوا ኖሮ ነገሮች ቀልባችሁ የጸዳ ቢሆን ኖሮ ቁርአንን ባልጠገባችሁት ይሉ ነበር الله ቁርአንን ጓደኛችን አድርግልን በዱንያም በአኺራም والله ቁርአንን በውስጡ የዱንያ ላይ ጓደኛው የህይወቱ መሰረት አድርጎ ያዘሰው ነገ ከጀሃነም አይገባም ቁርአን ይሟገትለታል ነብዩ አለይሂ ሰላቱ ወሰለም እንዳሉ አንተ ዛሬ ቲክቶክ እያየ ስንት አይነት ዳዕዋ ሊመጣል ይችላል ስንቱን አዳምጣሃል ስንቱን ታቃለህ አላህ በሰጠህ ኒዕማ 50 ሺህ ዓመት ይጠይቃል 50 ሺህ ዓመት ማለት አንተ በዑምራ 40 ዓመት ልትቆይ ይችላል 50 ዓመት ልትቆይ ይችላል ከፍ ካለ 67 ዓመት ልትቆይ ይችላል ወላኪን ግን አላህ ሒሳብ የሚያረግህ 50 ሺህ ዓመት ወንድሞቼ 50 ሺህ ዓመት ማለት ቀላል አይደለም እኛ የምናቀው ስንት አይነት ዳዕዋዎች አለን ሰለቀራ አይደለም የሰው ልጅ እኮ ዳዕዋ የሚናገረው የሰማውን ማሰማት ይችላል ወንድሜ አላህ ግን ይዕለም ብሎሃል ወቅ ብሎ ማወቅ ግዴታ ነው የሰማኸውን ግን አሰማው ያ አኺ ቀብር ውስጥ ብቻህን ገብተህ ስጋና አጥንትህን ትላትል ሻሙት ያ አላህ አብሮህ እኮ ማንም የለም ቀብር ውስጥ ተዘግቶብህ በህይወትህ አይተህ የማታውቀው ጨለማ ውስጥ ቁጭ ብለህ መረቡክ ሲሉ ምን ትላለህ ያ አላህ እማያቅ ሰው እኮ አለ እንደ አህያ ላ አድሪ الله يطبقن والله كقبر فتن الله يطبقن ወንድሞቼ الله يطبقن أفمن يعلم أنما أنزل إليك من ربك الحق كمن هو أعمى إنما يتذكر أولو الألباب الذين يوفون بعهد الله ولا ينقضون الميثاق والذين يصلون ما أمر الله به أن يوصل ويخشون ربهم ويخافون سوء الحساب والذين صبروا ابتغاء وجه ربهم وأقاموا الصلاة وأنفقوا مما رزقناهم سرا وعلانية ويدرؤون بالحسنة السيئة أولئك لهم عقبى الدار جنات عدن يدخلونها ومن صلح من آبائهم وأزواجهم وذرياتهم والملائكة يدخلون عليهم